ዛሬ ደግሞ ሰዎችን በዚህ ፕላትፎርም እንዴት አድርገን ኢንቫይት ማድረግ እንችላለን የሚለውን ነገር እናያለን ማለት ነው። በሁለት መልኩ ነው ኢንቪቴሽን የምናደርገው። የመጀመሪያው ኢንቫይት የምናደርግበት እዚህ ጋር ሆም ጋር ኮይን ሴለር የሚል አለ። ኮይን ሴለር የሚለውን እንደዚህ ስላይድ ወደ ጎን በምናደርግበት ጊዜ ላውንች ኢንቫይት ኢቨንት የሚል አለ። ላውንች ኢንቫይት ኢቨንት የሚለውን ከነካም በኋላ የሚመጣልን ነገር አለ። እዛ ጋር ይሄው የኛ ኢንቪቴሽን ላውንች ኢንቫይት ውስጥ ከገባን በኋላ እኛ ኢንቫይት የምናደርግበት ሊንክ እናገኛለን። ማይ አይዲ የሚል ደግሞ አይዲያችንን እናገኛለን ማለት ነው። ኖርማሊ ሊንክ ልካችሁላቸው የሚገቡ ልጆች ካሉ በዛ ሊንክ ከተመዘገቡ ኖርማል ሊንኩ ከመዘገበላቸው ወደ እናንተ ውስጥ ይሆናል። ካልሆነ ደግሞ ሊንክ ካልመዘገበላችሁ ባይ ዲፎልት ሊንኩ ካልሰራ ኖርማሊ ኢንቪቴሽን ኮድ የሚል ይኖራል። የእናንተን አይዲ ያስገባሉ ማለት ነው። ምሳሌ እኔ ለአንድ ሰው ልኬ ኢንቪቴሽኑ ካልሰራና ኖርማሊ የላኩት ሊንክ ካልመዘገበው ኢንቪቴሽን ኮድ አስገባ የሚል አለ። ኢንቪቴሽን ኮድ 105 70 37 የሚለውን ያስገባና ኔክስት የሚለውን ይነካል ማለት ነው። ከዛ በኋላ ኦልሬዲ በእኔ ኢንቪቴሽን ኮድ ተመዘገበ ማለት ነው። ኢንቫይት ስናደርግ የመጀመሪያው ይሄኛው ነው። ሁለተኛው ኢንቫይት የምናደርግበት መንገድ ደግሞ ሚጋ ተገቡና ሚጋ ከገባችሁ በኋላ እታች ጋር ታስክ ከሚለው ጎን ኢንቫይት የሚል አለ። ኢንቫይት የሚለውን ትነካላችሁ። ከዛ ጋር ተመሳሳይ ነው። ይኸው በሁለት መልኩ ያልኳችሁ እዛ ጋር ፊት ጋር ያለውንና እዚህ ጋር ታስኩ ሚጋ ከሚለው ጋር ከገባችሁ እነዚህን ሁለቶችን ማለት ነው ያልኳችሁ። ከዛ አሁንም እዚህ ጋር ኢንቫይት ነው የሚለውን ትነካላችሁ። ከዛ በኋላ ሊንካችሁ ይመጣል። ኮፒ ታደርጉታላችሁ። ሊንካችሁን በምትፈልጉት ሶሻል ሚዲያ ጋር ሄዳችሁ ለምትፈልጉት ሰው ትልካላችሁ ማለት ነው። እንደዚህ አድርጋችሁ ኢንቫይት ማድረግ ትችላላችሁ። ኢንቫይት ማድረግ የምንችለው እንደዚህ አድርገን ነው ማለት ነው። ከዛ ሌላ ደግሞ ኢንቪቴሽን ጋር አሁን ስንገባ ኢንቫይት የምናደርጋቸው ልጆች እንዴት ነው የምናገኘው የሚለውን ነገር ላሳያችሁ። ቫሊድ ኢንቫይት ሪዋርድ የሚላል 5 ሰው ከጋበዛችሁ 30,000 ፖይንት ይሰጣችኋል። 20 ሰው ከጋበዛችሁ 100,000 ፖይንት ነው የሚሰጣችሁ። 50 ሰው ከጋበዛችሁ 250,000 ፖይንት ይሰጣችኋል። 100 ሰው ከጋበዛችሁ ደግሞ 600,000 ይሰጣችኋል። 200 ሰው ከጋበዛችሁ 1,200,000 ይሰጣችኋል። 1000 ሰው ከጋበዛችሁ ደግሞ 7 ሚሊዮን ይሰጣችኋል ማለት ነው። 7 ሚሊዮን ማለት $7 ይሰጣችኋል ማለት ነው። $7 እንደዚህ አድርጋችሁ ማግኘት ትችላላችሁ። ኢንቪቴሽን በዚህ ጨረስን ማለት ነው። ኔክስት ቪዲዮ ደግሞ እንዴት አድርጋችሁ ዊዝድሮ እንደምታደርጉ በኔክስት ቪዲዮ ሰራላችኋለሁ። መስራት የምትፈልጉ ልጆች አሁንም በድጋሚ ከላይ ባለው የቴሌግራም ሊንክ እዛ ጋር አውሩኝ፣ መስራት እፈልጋለሁ በሉኝ። እኔ ሊንኩን ልኬላችሁ ከመጀመሪያው እስከ ብር እስከምታወጡ ድረስ ያለውን ነገር አሳይቼ ስራውን ላስጀምራችሁ።